ሳል በጣም ለሚያስቸግረን ዛሬም አንድ መፍትሄ ይዤላችሁ መጥቻለሁ። እንዴት ናችሁ? ሰላም ናችሁ? ሁሉ መልካም? ቪዲዮን ላይክ እያደረጋችሁ ጀምሩት። እናንተ ላይክ ስታደርጉት ዩቲዩብ ራሱ እየገፋ ለብዙ ሰዎች ስለሚያደርስ ላይክ በማድረግ ጀምሩ። ቤተሰብ ያልሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ቤተሰቡ ናችሁ ደግሞ ላይክም ሼርም እያደረጋችሁ ሰፖርት እያደረጋችሁ ያላችሁ ቻናሌ በጣም አመሰግናለሁ። ሳል በጣም ሲያስቸግረን መድኃኒትም ወስደን አንዳንዴ ለውጥ ማናገኝበት ጊዜ አለ። ከአየር ሁኔታውም ጋር የተገናኘ መድኃኒትም እየወሰድን ደግሞ ቶሎ እንዲሻለን ቶሎ ሂል እንድናደርግ ደግሞ በቤታችን አንዳንድ ነገሮችን ማድረግ እንፈልጋለን እና ለዛም የሆነንን እናዘጋጃለን። በመጀመሪያ የምናደርገው የእንቁላል አስኳል እናደርጋለን። ከነጩ እንለየውና አስኳሉ ብቻ ነው የሚያስፈልገን። እሱን እናደርግና ጥቁር አዝሙድ ዘይት 3 ድሮፕን ያደረግኩበት 3 ጠብታ የጥቁር አዝሙድ ዘይት እናደርግበታለን። ከዛ ደግሞ ስኳር 1 ከግማሽ የሻይ ማንኪያ ስኳር እናደርግበትና በደንብ እንቀላቅለዋለን። ይህንን ውህድ ጠዋት በባዶ ሆዳችሁ ነው የምትጠቀሙት። እንደዚህ በደንብ አድርገን እንመተዋለን። ውህዱን እንደ አረፋ እስኪያወጣ ድረስ በደንብ ትመቱታላችሁ እንደዚህ። ስለዚህ የእንቁላሉን አስኳል ስለሆነ የምንጠቀመው ነጩን ለፊታችሁ ማስክ መስራት ትችላላችሁ። ፊታችሁን እጃችሁን ብትቀቡት ደግሞ እሱም ሌላው ራሳችሁን የምትጠብቁበት አንድ መንገድ ይሆናል ማለት ነው። ስለዚህ እንደዚህ ቆንጆ አድርገን መተን እንዳረፋ ነገር እስኪጀምር ድረስ ከመተነው በኋላ ወተት ነው ያደረግኩበት። የተወሰነ ማንኪያ ወተት ነው የምናደርግበት። 2 የሾርባ ማንኪያ የሚሆን ወይ ደግሞ 3 የሾርባ ማንኪያ የሚሆን ወተት ታደርጉበታላችሁ። ከዛ በመቀጠል ወፍራም ቡና የምታዘጋጁት ቡና ወፍራም መሆን አለበት። ቆንጆ ወፍራም ቡና ታፈሉና እሱን ታደርጉታላችሁ። ከዛ አዋህዳችሁ መጠቀም ነው ማለት ነው። ይሄ ብዙ ጊዜ እናቶቻችን አባቶቻችን ሲወስዱት የነበረ ነው። ጥሬ እንቁላል ሲወስዱ ነበር። አሁን ደግሞ እንደዚህ ከፈላ ወተት ጋር ከትኩስ ወተት ከትኩስ ቡና ጋር አድርገን እንደዚህ ቆንጆ አድርገን ብንጠቀመው ጥሩ ነው። ይሄንን ጠዋት በባዶ ሆዳችሁ ምግብ ከመብላታችሁ በፊት ተወስዱና ወዲያው ደግሞ ምግብ ባትወስዱበት ጥሩ ነው። የተወሰነ ጊዜ ብትሰጡት ሰውነታችሁ ላይ እስኪዋሃድ ድረስ የተወሰነ ጊዜ ሰጣችሁ ተጠቀሙበት። በእርግጠኝነት ለውጥ ታዩበታላችሁ። ለውጥ ካያችሁበት ሀሳባችሁን አስተያየታችሁን ደግሞ ኮሜንት ላይ አስቀምጡልኝ። ቪዲዮን ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ ቤተሰብ መሆናችሁን አትርሱ። ለዛሬ የነበረኝ ቪዲዮ ይሄ ነው። በቀጣይ በሌላ ቪዲዮ እንገናኛለን። ወዳችኋለሁ። ቻው ቻው።